ሰላም ጤና ይስጥልን ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? የማንቸስተር ዩናይትድ ጉዳዮች የሚዳሰሱበት ቻናል ላይ ትገኛላችሁ። ዛሬም ከዩናይትድ ጋር የተያዙ በጣም በርካታ ስፖርታዊ መረጃዎች ወጥተዋል። እነዚህን እናነሳለን። ማቲያስ ፈርናንዴዝ ወዴት መሄድ እንደሚፈልግ በግልጽ ለዌስት ሃም አሳውቋል የተባለ ነው የሚገኘው። ምርጫውን መርጧል ከቶተናምና ከማንቸስተር ዩናይትድ። ይህንን ጉዳይ በስፋት እናነሳለን። ስለ ብሩኖ ፈርናንዴዝ የተሰማም አዲስ መረጃ አለ። ኦሪሌን ቹዋሜኒን በተመለከተም ዛሬም አዲስ ጉዳይ ወጥቷል። እነዚህን ሁሉ በቆይታችን ትሰማላችሁ። ታዲያ ለቻናላችን አዳዲስ የሆናችሁ ውድ ዩናይትዳውያን ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። በየዕለቱ እንደዚህ አይነት ትኩስና ወቅታዊ ከዩናይትድ ጋር ብቻ የተያዙ ስፖርታዊ ጉዳዮችን የምታገኙበት ቻናል ነው። በቀጥታ ወደ ዛሬው ስፖርታዊ መረጃዎቻችን እናምራና የብሩኖ ፈርናንዴዝን ጉዳይ አስቀድመን እንጀምር። ያው እንደሚታወቀው ብሩኖ ፈርናንዴዝ በሳዑዲ ክለቦች መፈለጉን ተከትሎ በተደጋጋሚ ከዩናይትድ ሊለቅ እንደሚችል ሲነገር እንደነበር ታስታውሳላችሁ። አሁን ግን ስለ ቀጣይ ቆይታው ግልጽ የሆነ ውሳኔ ላይ ደርሷል። ተጫዋቹ በዚህ ክረምት በዩናይትድ ለመቆየት መወሰኑን ለቡድን አጋሮቹ በግልጽ ነግሯቸዋል ተብሏል። ባለፈው ዓመት ግን በነገራችን ላይ ብሩኖ ፈርናንዴዝ ወደ ሳዑዲ ለማምራት ከአልሂላል ጥያቄ ሲቀርብለት ለመዛወር በቁም ነገር አስቦ እንደነበር መረጃዎች ወጥተው ነበርና እሱም በጣም ተቃርቦ ነበርና ከዛ በኋላ ነው በዩናይትድ የቆየው። የክለቡ ተወካዮች እስከ 100 ሚሊዮን ፓውንድ በሚደርስ የዝውውር ሂሳብ ዙሪያ ከተጫዋቹ ወኪል ከሆነ ሚጌል ፒኖ ጋር ንግግር አድርገው እንደነበር ጭምር ይታወሳል በወቅቱ እና ዩናይትድ ደግሞ ያኔ የብሩኖን ሽያጭ ሙሉ በሙሉ ውድቅ አላደረገም ነበር። ተጫዋቹ ግን ከቤተሰቡ ጋር ከተወያየ በኋላ ዝውውሩን መሰረዙን አጋልጧል። ይህን ተከትሎም ብሩኖ በዩናይትድ ቤት በጣም ምርጡ የሚባለውን የውድድር ዓመት ባለፈው እንዳሳለፈ ታስታውሳላችሁ። የአሲስት ሪካርድ የሰበረበትም ማለት ነው። በፕሪሚየር ሊጉ 21 አሲስት በማድረግ ቀደም ሲል በኬቨን ደብሬንና ቴሪ ኦንሪ ተይዞ የነበረውን የአንድ የውድድር ዘመን የከፍተኛ አሲስት ሪካርድን ሰብሯል እና አዳዲስ ከተጫዋቹ ጋር ተያይዘው የወጡ መረጃዎች እንደሚያሳዩት ብሩኖ ፈርናንዴዝ ከዓለም ዋንጫው በፊት ከክለቡ ኃላፊዎች ጋር ስለ ፊርማው ይፋ ንግግር ባያደርግም ነገር ግን በኦልድ ትራፎርድ ለመቆየት ማሰቡን ለቅርብ ጓደኞቹና ለቡድን አጋሮቹ አሳውቋል ተብሏል። ባለፈው ሚያዝያ ወር ላይ ቢቢሲ ስፖርት በዋይኒ ሮኒ ሾው ላይ ቀርቦ በነበረበት ወቅት በክለቡ እንዲቆይ ያደረገችው ባለቤቱ መሆኑን ገልጾ ነበር። እንደምታስታውሱት በዩናይትድ የቆየሁት አሁንም ለክለቡ የምሰጠው ነገር እንዳለ ስለተሰማኝ ነው። የሳውዲው ጥያቄ ከገንዘብ አኳያ በጣም ከፍተኛ ነበር። ነገር ግን በእኔና በቤተሰቤ መካከል ያለው ትልቁ በጎ ነገር ባለቤቴ እንደኔ ጥሩ አስተሳሰብ ያለት መሆኑ ነው። በዓለም ላይ ካሉ ሀብታም ሰዎች ተርታ ለመሰለፍ አንፈልግም። እኛ የምንፈልገው ያለሙትን ህልም ያሳኩ ከልጆቻቸው ጋር መልካም ህይወት የሚመሩና በተሻለ መጠን ስኬታማ የሆኑ ሰዎችን መሆን ብቻ ነው የሚል አስተያየት ሰጥቷል። ባለቤቴ ህልምህን አሳክታል፣ የፈለግከውን ሁሉ አግኝታል ስትል የጠየቀችኝ ትንሽ ጥያቄ እሷም እንደኔው አይነት አስተሳሰብ ላይ እንዳለች እንዳስተውል አደረገኝ። ስለዚህ ጥረታችንን እንቀጥል፣ ወዴት እንደሚያደርሰን እናያለን ተባብለን ተማከርን የሚል አስተያየት በወቅቱ መስጠቱ ይታወሳልና ይሄም አንደኛው የባለቤቱ ጉዳይም በዛው በኦልድ ትራፎርድ እንዲቆይ አድርጎታል። ብሩኖ ፈርናንዴዝ እንደሚታወቀው በ2019 ከስፖርቲንግ ሊዝበን ዩናይትድን ከተቀላቀለ በኋላ 327 ጨዋታዎችን አድርጎ 107 ግቦችን ማስቆጠር ችሏል። ባለፈው ማክሰኞ በዓለም ዋንጫው እንደምታስታውሱት ፖርቹጋል ኡዝቤኪስታንን 5-0 ስታሸንፍ በዛ ጨዋታ ላይ ክርስቲያኖ ሮናልዶ ያስቆጠረው ጎል ላይ አመሻሽቶ ማቀበሉ እንደዚሁ የሚታወስ ነውና በጣም ጥሩ ጊዜንም በፖርቹጋል ብሔራዊ ቡድን እያሳለፈ ነው የሚገኘው ብሩኖ ፈርናንዴዝ። ዛሬ በጣም በርካታ መገናኛ ብዙሃን ማቲያስ ፈርናንዴዝ ከማንቸስተር ዩናይትድና ቶተናም አንደኛውን መርጧል የሚል መረጃ ይዘው እየወጡ ነው የሚገኘው። ዝውውሩ ግን በአንድ ቅድመ ሁኔታ ላይ እንደዚሁ መንጠልጠሉን መረጃዎችን አውጥቷል። ተጫዋቹ ያው በቅርብ ወራት በጣም የበርካታ ክለቦችን ትኩረት እንደሳበ ይታወቃል። በተለይ ዩናይትድና ቶተናም ተጫዋቹን ለማስፈረም ከፍተኛ ፍላጎት ካሳዩ ክለቦች መካከል ቀዳሚዎቹ ናቸው። ፈርናንዴዝ ባለፈው የውድድር ዓመት የዌስት ሃም ምርጡ ተጫዋች እንደነበር የሚታወቅ ነው። በሊጉ ባሉ ታላላቅ ክለቦች ውስጥ የመጫወት ብቃት እንዳለውም በተደጋጋሚ ያሳይቷል። ባለፈው ዓመት ከነበረው ብቃት አንጻር ስታስተውሉት ታዲያ ዩናይትድ ቀድሞ የፈርናንዴዝ ቀጣይ ማረፊያ ለመሆን ቀድሞ የተገመተ ቢሆንም ቶተንሃም ግን እዚህ ዝውውር ላይ እጁን በማስገባር ተጫዋቹን ለማግኘት እየጣረ ነው የሚገኘው። ነገር ግን ታማኝ የሚባለው ጋዜጠኛ አንዲ ሚተን እንደገለጸው ከሆነ ፈርናንዴዝ ከቶተንሃም ይልቅ ወደ ማንቸስተር ዩናይትድ ማምራትን ይመርጣል ብሏል በዘገባው። ዝውውሩ እውን የሚሆነው ግን ዩናይትዶች ከዌስትሃም ጋር በክፍያ ዙሪያ መስማማት ከቻሉ ብቻ ነው። ሚተን ቶክ ኦፍ ዘ ዴቪስ በተሰኘው ፖድካስት ላይ ሲናገር ዩናይትድ ተጫዋቹ ክለቡ መቀላቀል እንደሚፈልግ ተረድቷል። በአንጻሩ ዌስትሃም በተሻለ መጠን ከፍተኛ ዋጋ ማግኘትና ፉክክር እንዲፈጠር ይፈልጋል። ምናልባት የተጫዋቹ ወኪል ጆርጅ ሜንዴዝም ይህንን የሚፈልግ ይመስለኛል ይላል ጋዜጠኛው። ተጫዋቹ ላይም ተጽዕኖ እያሳደረ ያለው ወኪሉ ነው ብሏል። እንደሰማሁት ከሆነ ተጫዋቹ በስፐርስም በጥብቅ ይፈልጋል፣ ነገር ግን ምርጫው ማንቸስተር ዩናይትድ ነው ብሏል። ሚተናክሎም ነገሩ ሁሉ የሚያልቀው ዩናይትድ ለተጫዋቹ ምን ያህል መክፈል ይፈልጋል በሚለው ላይ ነው። የጨረታ ፉክክር ውስጥ መግባት ግን አይፈልጉም ሲል ገልጿል። ለፈርናንዴዝ ዝውውር ዌስትሃም እስከ 80 ሚሊዮን ፓውንድ እየጠየቀ እንደሆነ ይታወቃል። የቀድሞው የማንቸስተር ዩናይትድ ኮከብ ፖል ኢንች ግን ይህ ዋጋ እብደት ነው በሚል በቅርቡ ማጣጣሉ ይታወቃል።
ለቲም ቶክ ኢንች በሰጠው አስተያየት ነገሩ የሚገርም ነው። እኔ ከዌስትሃም ወደ ዩናይትድ ስዛወር የተከፈለው 1 ሚሊዮን ፓውንድ ብቻ ነበር። የዛሬውን ዋጋ ስታዩ ግን ፍጹም እብደት ነው። 80 ሚሊዮን ወይንም 110 ሚሊዮን ፓውንድ የምታወጣው በውድድር ዘመን 30 ግቦችን ለሚያስቆጥርልን ወይንም ያንን ለሚያረጋግጥልን አጥቂ መሆን አለበት ብዬ ነው መጠብቀው የሚል አስተያየት ሰጥቷልና ኢንች ስለ ፈርናንዴስ ሲያነሳም አሁን ስለ ማቲያስ ፈርናንዴስ 80 ሚሊዮን ፓውንድ እያወራው ነው። ይህ ልጅ ዌስትሃምን ከመቀላቀሉ በፊት ከሳውዝሃምፕተን ጋር በወረደበት ወቅት እዚያ ነበር። አሁን ደግሞ በተከታታይ ከዌስትሃም ጋር ለሁለተኛ ጊዜ ወርዷል። ስለዚህ ለእንዲህ አይነት ተጫዋች ይህንን ያህል ገንዘብ መጠየቅ እብደት ነው ሲል አስተያየቱን ሰጥቷል። በቴክኒክ ረገድ በጣም ጥሩ ተጫዋች መሆኑን አውቃለሁ። ነገር ግን ለአማካይ ተጫዋች ይህንን ያህል ገንዘብ ስትከፍል ሁሉን አቀፍ ኦልራውንድ የሆነ ተጫዋች ማየት ፈልጋል። እኔ ራሴ እጫወትበት የነበረውን መንገድ ወይም ሮይኪን፣ ፓትሪክ ቬራ፣ ስቴቨን ጄራርድ እንመለከታለሁ። እነሱ ወደፊትና ወደ ኋላ የሚሮጡ ጎል የሚያስቆጥሩ ጠንካራ ተከላካዮችን የሚጋፈጡና የጎል እድሎችን የሚፈጥሩ ነበሩ። እውነተኛ ሁሉን አቀፍ ተጫዋቾች። አብዛኞቹ የዘመኑ ተጫዋቾች ግን እውነተኛ ሁሉን አቀፍ ናቸው ብዬ አላምንም ሲል አስተያየቱን አንስተዋልና ስለዚህ ክለቦች እንዲህ አይነት ገንዘብ ማውጣታቸው ፍጹም እብደት ነው። አሁን ስለ ኤሊዮት አንደርሰን 120 ሚሊዮን ፓውንድ እያወሩ ነው። በእናቴ እኮ እጅግ በጣም ብዙ ገንዘብ ነው። የልጁ ጥፋት ባይሆንም ሮይኪን በዛሬው ገበያ 300 ሚሊዮን ፓውንድ የሚያወጣ ከሆነና አንደርሰን 120 ሚሊዮን ፓውንድ የሚያወጣ ከሆነ እኔ ቢያንስ 250 ሚሊዮን ፓውንድ ማውጣት አለብኝ ሲል ኢንቺ በጣም አስገራሚ አስተያየት ከዚህ ከማቲያስ ፈርናንዴዝ ዝውውር ጋር ተያይዞ የሰጠው አስተያየት በበርካታ መገናኛ ብዙሃን እያነጋገረ ነው የሚገኘው። ነገር ግን ማቲያስ ፈርናንዴዝ ጋዜጠኛው ቅድም እንዳነሳሁት ከቶተናም ይልቅ ማንቸስተር ዩናይትድን እንደሚመርጥና አሁን የሚጠበቀው በዌስትሃምና በማንቸስተር ዩናይትድ መካከል የሚደረገው ድርድር ብቻ እንደሆነ እየተነገረ ነው የሚገኘው። ከዛ ውጭ ዛሬ ከዩናይትድ ጋር በተያያዘ በጣም አንድ አስገራሚና አስደሳች መረጃ ወጥቷል። ዩናይትድ የ255 ሚሊዮን ፓውንድ የተጫዋቾች ግዢን እንዲያካሂድ ፍቃድ ማግኘቱ ተሰምቷል ይላል መረጃው። ያው እንደሚታወቀው ዩናይትድን በአጠቃላይ 255 ሚሊዮን ፓውንድ የሚፈጅባቸው 4 ቁልፍ ተጫዋቾችን ለማስፈረም ኢላማ አድርጓል። ቀደም ብሎ ከአትላንታው አማካይ ኤደርሰን ጋር በ39 ሚሊዮን ፓውንድ ለማጠናቀቅ ዝውውሩ እንደተቃረበ ይታወቃል። ከዛ ውጭ ደግሞ ሌሎች 4 ኮከቦችን ለማስፈረምም ድርድር ላይ ይገኛሉ። አንደኛው ቅድም ያነሳሁት የማቲያስ ፈርናንዴዝ ዝውውር እስከ 80 ሚሊዮን ፓውንድ የሚፈጀው ነው። ያው ዩናይትድ ከኤደርሰን ጎን የሚሰለፍ ሁለተኛ አማካይ ይፈልጋል። ግልጽ ነው። ፈርናንዴዝ በቻምፒየንስ ሊግ ደረጃ መጫወት የሚችል ብቃት እንዳለውም ይታወቃል። ዩናይትድ ተጫዋቹን 80 ሚሊዮን ፓውንድ ዝውውር ዋጋ ለመክፈል ፍቃደኛ ባይሆንም ከተጫዋቹ ጋር በግል ጥቅማ ጥቅሞች ላይ መስማማቱ ዝውውሩ የመሳካት እድሉን ከፍተኛ ያደርገዋል። ሌላኛው ክሬንሴንሲዮ ሰመርቪል ነው። ይህም ተጫዋች 50 ሚሊዮን ፓውንድ ይፈጃል። በዚህ ክረምት ያው ዌስትሃም መልቀቁ አይቀርም። በ2026 የዓለም ዋንጫ ደግሞ ለሆላንድ ብሔራዊ ቡድን በመጀመሪያዎቹ 2 ጨዋታዎች ላይ ግብ በማስቆጠሩ የገበያው ዋጋ እጥፍ ጨምሯል። 50 ሚሊዮን ፓውንድ አካባቢ ደርሷል። ይህንን ተጫዋች ለማስፈረም ቶተናም ከፍተኛ ፍላጎት ያሳየት ነው። ሌላኛው ሉዊስ ሃል ነው። ይህም 80 ሚሊዮን ፓውንድ አካባቢ የተቆረጠለት ወይንም የተገመተ ተጫዋች ነው። ዩናይትድ ያው የረጅም ጊዜ የግራ መስመር ተከላካይ ችግሩን መፍታት ይፈልጋል። አንደኛ ተስፋ ያደረገው ተጫዋች ደግሞ ሉዊስ ሃል ነው። 21 ዓመቱ ላይ የሚገኘው ተጫዋች እና ተጫዋቹ ከአሰልጣኝ ኤዲ ሃው ጋር በተፈጠረ አለመግባባት ክለቡን መልቀቅ ይፈልጋል። አሁን ላይ በዩናይትድ የሚገኘው 30 ዓመቱ ላይ የሚገኘው ሉክ ሾው ደግሞ በተደጋጋሚ ጉዳት ምክንያት ኮንትራቱ ሊጠናቀቅ 1 ዓመት ብቻ ይቀርዋል። ሃል በቻምፒየንስ ሊግ መድረክ የመጫወት ከፍተኛ ፍላጎት ስላለውም ወደ ዩናይትድ የመምጣት እድሉ በጣም ሰፊ ነው። ሆኖም ኒውካስል ለተጫዋቹ እስከ 80 ሚሊዮን ፓውንድ መጠየቁ ጉዳዩን በጣም አክብዶታል። ዩናይትድ እስከ 50 ሚሊዮን ፓውንድ ለዚህ ተጫዋች መክፈል እንደሚፈልግ ነው መረጃዎች እየወጡ የሚገኙት። ሌላኛው ሉካስ ቬርግቫል ነው። 45 ሚሊዮን ፓውንድ አካባቢ የተገመተው የቶተናም ተጫዋች ነው። በአሁኑ ወቅት በዓለም ዋንጫው ስዊድንን ወክሎ እየተጫወተ ይገኛል። ቬርግቫል በታዳጊነቱ በዩናይትድ፣ ባየር ሙኒክና ዩቬንቱስ የሙከራ ጊዜያትን ያሳለፈ ተጫዋች ነው። በአሁኑ ወቅት በቶተናም ያለውን አማራጭ እያጤና ይገኛል። ይህ ተጫዋች አዲስ ፈተና ለመጋፈጥ ግን ዝግጁ መሆኑን በቅርቡ ፍንጭ መስጠቱ ይታወቃል። ቶተናም ከ2 ዓመት በፊት በገዛበት ዋጋ 5 እጥፍ አትርፎ በ45 ሚሊዮን ፓውንድ ተጫዋቹን ለመልቀቅ እንደሚፈልግ ነው መረጃዎቹ እየወጡ የሚገኙትና ለእነዚህ ተጫዋቾች በአጠቃላይ ዩናይትድ እስከ 255 ሚሊዮን ፓውንድ ሊያወጣ ይችላል። ይህም ገንዘብ እንደተፈቀደ እየተነገረ ነው የሚገኘው። የፋይናንስ ጉዳዮች ጭምር መፈታታቸው በዚህ ጉዳይ ላይ ተሰምቷል። ነገር ግን በሉዊስ ሃል ጉዳይ በጣም በርካታ መረጃዎች እየወጡ ስለሆነ በስፋት እናንሳው። አንደኛ ተጫዋቹ ሉዊስ ሃል ወደ ዩናይትድ በመዛወር በቻምፒየንስ ሊግ የመጫወት በጣም ትልቅ ፍላጎት አለው። የተጫዋቹ ዋጋ ቅድሚያ ያነሰው 80 ሚሊዮን ፓውንድ አለ። 70 ሚሊዮን ፓውንድ አካባቢም ይገመታል። ያው የተጫዋቹ ቅሬታም ወደ ዩናይትድ እንዲመጣ ያደርገዋል እየተባለ ነው የሚገኘው። ባለፈው የውድድር ዘመን የኒውካስሉ አሰልጣኝ ኤዲ ሃው የተጠቀሙበት መንገድ በቶማስ ቱኸል የብሔራዊ ቡድን ስብስብ ውስጥ ቦታ እንዳያገኝ እንዳደረገው ተጫዋቹ ያምናልና በዛ ምክንያት ነው አሰልጣኝ ኤዲ ሃው ላይ ቅሬታ እንዳደረበት እየተነገረ የሚገኘው። ኒውካስሎች አንቶኒ ጎርደንን ለባርሴሎና የሸጡ በመሆኑና እንደ ሳንድሮ ቶናሊ፣ ብሩኖ ጉማሬሽ እና ቲኖ ሊቭራሞንቱ ያሉት ተጫዋቾቻቸው የመልቀቅ ጭምጭምታ ስላለባቸው ሃልን ለዩናይትድ አሳልፈው ለመስጠት ፈቃደኛ አይደሉም። በእርግጥ ተጫዋቹ አሁንም የ3 ዓመት ኮንትራት ይቀርዋል። ስለዚህ የመደራደር አቅም አላቸው ኒውካስሎች። ነገር ግን
የዩናይትድ አንደኛው የግራ ተከላካይ ስጋት ተጫዋቹን በፍጥነት እንዲያመጡት ይዳርጋቸዋል። ሉክ ሾው ባለፈው ውድድር ዘመን ሁሉንም 38 የሊግ ጨዋታዎች በቋሚነት ቢጀምርም ከዚህ ቀደም ከነበረበት የጉዳት ታሪክና በቻምፒየንስ ሊግ ምክንያት ከሚመጣው የጨዋታ ብዛት አንጻር ዩናይትድ ተጨማሪ ተጫዋቾች ይፈልጋል። በተለይም ፓትሪክ ዶርጉ ወደ መስመር አጥቂነት ሙሉ በሙሉ ለማዛወር ከታሰበ የሃል መምጣት ለሾ ጥሩ እገዛ ይሆናል ተብሎ ይጠበቃል። ከዛ ውጭ አሁንም ካርሎስ ባሌባ፣ አሌክስ ስኮት፣ ኦሪሊያን ሹዋሜኒ ስማቸው በአሰልጣኝ ማይክል ካሪክ እቅድ ውስጥ የተያዙ ተጫዋቾች ናቸው። ሌላው የኦሪሊያን ሹዋሜኒን ጉዳይ እናንሳ። ኦሪሊያን ሹዋሜኒ በራሱ ማንቸስተር ዩናይትድን መቀላቀል ይፈልጋል የሚል መረጃ በጣም በስፋት እየወጣ ነው የሚገኘው። በቅርቡ ዘ አትሌቲክ ባወጣው መረጃ የሪያል ማድሪድ አዲሱ አሰልጣኝ ጆዜ ለሚፈልጉት የቡድን ግንባታ ፈረንሳይን አማካይ ኦሪሊያን ሹዋሜኒ ለመሸጥ ዝግጁ መሆናቸውን የሚጠቁም ነበረ። የዛ አትሌቲኮ ዘጋቢ አንዲ ሚተን በሰጠው ተጨማሪ መረጃም ዩናይትድ ይህንን ተጫዋች ለረጅም ጊዜ ሲከታተለው እንደነበርና በተጫዋቹ ብቃት ላይ ትልቅ እምነት እንዳላቸው ጭምር ጽፏል። የ26 ዓመቱ አማካይ በማድሪድ ደስተኛ ቢሆንም ሁኔታዎች ከተቀየሩ ግን ለማንቸስተር ዩናይትድ መጫወት እንደሚፈልግ አንስቶላቸዋል ተብሏል። ለማድሪዶች በዚህ ዝውውር ላይ የጆዜ ውሳኔ ትልቅ ሚና የሚኖረው ቢሆንም እሳቸው በተለይ የፈጠራ አቅም ያለው አማካይ ማምጣት ስለሚፈልጉ ይህንን ኮከብ የመሸጥ እድላቸው በጣም ሰፊ ነው። ሌላኛው የብሩኖ ጉማሬሽን ጉዳይ ላንሳ። አርሰናል ከዚህ ተጫዋች ጋር ያው ስሙ በተደጋጋሚ እየተነሳ እንደነበር ባለፉት 2 ቀናት አስታውሳላችሁ እና ዩናይትድም በዚህ ተጫዋች ላይ ያለው ፍላጎት በድጋሚ እንዲነሳ አድርጎታል የተባለ ነው የሚገኘው የአርሰናል ፍላጎት። አርሰናል ያው ከዚህ ተጫዋች ተወካዮች ጋር ንግግር የጀመረ ቢሆንም እስካሁን በክለቦች መካከል የተደረገ ይፋዊ ግንኙነት የለም። እንዲሁም ተጫዋቹ ኒውካስል ለመልቀቅ ግፊት ያደረገበት ሁኔታ አልተስተዋለም። ይሁን እንጂ ጉዳዩ ለማንቸስተር ዩናይትድ ትኩረት የሚስብ የሆነው ዝውውሩ የሚሳካ ከሆነ ክለቡ ተጫዋቹን የመቀላቀል ፍላጎት እንዳለው በዚህ ዘገባ መግለጹን ተከትሎ ነው። በዚህ ወቅት የዩናይትድ የዝውውር ኃላፊዎች ነገሩን በጥንቃቄ ማየት ይኖርባቸዋል እየተባለ ነው የሚገኘው። ጉማሬሽ ያው በፕሪሚየር ሊጉ ብቃቱን ያረጋገጠ ተጫዋች ነው። የተቃራኒ ቡድን ጫናዎችን በቀላሉ መቋቋም የሚችል እና ኳስን ከአማካይ ክፍል ወደፊት ይዞ መሄድ የሚችል ጠንካራ ተጫዋች ነው። ነገር ግን ኒውካስል ተጫዋቹን በቀላሉ የመልቀቅ ፍላጎት ስለሌለው ዝውውሩ እጅግ ውድ ሊሆን እንደሚችል ይገመታል። ዩናይትድ እንደሚታወቀው ከኦሪሊያን ሹዋሜኒ ከማቲያስ ፈርናንዴስ ካሉ በርካታ አማካዮች ጋር ስሙ እየተነሳ ነው የሚገኘው። ሆኖ ማይክል ካሪክ አዲሱ ፈራሚ ኤደርሰን ጎን የሚሰለፍ ትክክለኛ ተጫዋች ሙሉ በሙሉ ሳይመርጡ ስማቸው ከሚነሱ ውድ ተጫዋቾች ጋር ስሙ እንዲነሳ አይፈልግም። በእርግጥ የጉማሬሽ ወደ ዩናይትድ መምጣት ለቡድኑ የሚሰጠው ጥቅም ግልጽ ነው። ተጫዋቹ ከካሲሚሮ በለቀቀው ክፍት ቦታ ላይ የአማካይ ክፍሉን የመቆጣጠር የማረጋጋትና የፕሪሚየር ሊግ ልምዱን የማጋራት ትልቅ አቅም አለው። ሆኖም ስጋቱም እኩል ይታያል። የአርሰናል ቀደም ብሎ በዝውውሩ መንቀሳቀስ የዩናይትድን ፍላጎት ወደ ሌላ ውድ የዋጋ ማጫረቻ ፉክክር ሊቀይረው ስለሚችል ጥንቃቄ መወሰድ አለበት። ለአሁኑ ዩናይትድ ሁኔታዎችን በቅርብ መከታተል ለተጫዋቹ ያለውን የገንዘብ ግምት በግልጽ ማወቅና በአርሰናል ቀመር ውስጥ አለመውደቅ ይበጃዋል እየተባለ ነው የሚገኘው እና ዩናይትድ በተለይ እዚህ ተጫዋች ላይ በድንገተኛና በአጣዳፊ ውሳኔ ላይ መመስረት የለበትም የሚሉ መረጃዎች እየወጡ ነው የሚገኙ። ከዛ ውጭ የአማድ ዲያሎን ጉዳይ እናንሳ። የአማድ ዲያሎ በዓለም ዋንጫው በጣም አስደናቂ እንቅስቃሴ ያደረገ ነው የሚገኘውና በዩናይትድ ቁልፉ ተጫዋች ሊሆን እንደሚችልም እየተገመተ ነው። በተለይ በዓለም ዋንጫው ያደረገ ካለው እንቅስቃሴ አንጻር ተጫዋቹ በትናንትና በምድቡ የመጨረሻ ጨዋታ ላይ ግብ አያስቆጥርም። ጨዋታው ላይ የነበረው ተጽዕኖ ግን አሁንም ትኩረት ሆኖ ቀጥሏል። አይቮሪ ኮስት በምድቡ የመጀመሪያ ጨዋታ በኢኳዶር ላይ ላስመዘገበችው ድል ግን አማድ በ90ኛው ደቂቃ ላይ ያስቆጠረው ጎል የማሸነፊያ ጎል ለአይቮሪ ኮስት ወደ ተከታይ ደረጃ እንዲሻገሩ ትልቅ መነሻሻ ነበር። እንዲህ አይነቱ የተጫዋቾች ብቃት ለአሰልጣኝ ማይክል ካሪክ ትልቅ ትርጉም አለው። አማድ የውድድር ዓመቱን በክለቡ በከፍተኛ ብቃት እንዳጠናቀቀ የሚታወቅ ሲሆን አሁን ደግሞ በዓለም ዋንጫ እያሳየ ያለው ሚና ከፍተኛ ጫና ካለበት የዓለም ዋንጫ መድረክ ጥሩ ነገሮችን አግኝቶ ወደ ክለቡ እንዲመለስ ያደርገዋል። የዩናይትድ የፊት መስመር ጥምረት አሁንም ከቅድመ ውድድር ዝግጅት በፊት ግልጽነት ያስፈልገዋል የተባለ ነው የሚገኘው። በተለይ የአማድ ዲያሎ ብቃት ተከትሎ አሰልጣኝ ማይክል ካሪክ ለአማድ ዲያሎ የበለጠ የመጫወት እድል ለመስጠት የዚህ ክረምት ብቃቱ ትልቁና ግልጽ ማረጋገጫ እየሆነ መጥቷል በሚል ዘገባዎች የትላንትና ብቃቱን ከዚህ ቀደም ያደረጋቸውን የምድብ ጨዋታዎች በማንሳት ተጫዋቹ ትኩረት እንዲሰጠው እያነሱበት ይገኛል። ከዛ ውጭ ከዩናይትድ ጋር የተያዘውን አዲስ አጥቂ እንመልከት። ሚኬል ኦያርዛባል ስሙ በተደጋጋሚ በበርካታ መገናኛ ብዙሃን ከዩናይትድ ጋር ዛሬ ስሙ እየተነሳ ይገኛል። ክለቡ በእርግጥ አሁን ላይ ትኩረቱ ማቲያስ ፈርናንዴዝ እና ኦሪሊያን ሹዋሜኒ ላይ እንደሆነ ይታወቃል። ነገር ግን ክለቡ እንደ ግራ ተከላካይና የግራ መስመር አጥቂ ያሉ ቦታዎችን ማሻሻልና ማስፈረም ስለሚፈልግ እዛ ቦታ ላይ ሌላ ትኩረት የሚሹ ቦታዎች ናቸው። ከዛ ውጭ የተጠባባቂ አጥቂ ባክአፕ ስትራይከር ጉዳይም አንደኛው የሚነሳ ነው። ባለፈው ውድድር ዘመን በከፍተኛ ገንዘብ ክለቡን የተቀላቀለው ቤንጃሚን ሼሽኮ ጥሩ እንቅስቃሴ በተለይ በመጨረሾቹ ጨዋታዎች ያደረገ ቢሆንም እንደ ብሪያም ምቤሞና ማቲያስ ኩኛ ያሉ አጥቂዎችም የ9 ቁጥር ቦታ ላይ በመሰለፍ ሸክሙን አቅልለውለታል ማለት ይቻላል። የቤንጃሚን ሼሽኮን አብዛኞቹ
የዩናይትድ ደጋፊዎች ስሎቫኪያውያን ሼሽኮ የክለቡ የረጅም ጊዜ ዋና አጥቂ አድርገው ይመለከቱታል። ተጫዋቹ ገና 23 ዓመቱ ላይ በመገኘቱም ነው ያንን የሚያነሱት። በሌላ በኩል ጆሹዋ ዚርክዚ በኦልድ ትራፎርድ የጠበቀውን ያህል ብቃት ባለማሳየቱ በዚህ ክረምት ክለቡን እንደሚለቅ ይጠበቃል። በመሆኑም ለሼሽኮ ድንቅ ምትክና ረዳት ሊሆን የሚችለው ተጫዋች የስፔኑ አጥቂ ሚካኤል ኦያርዛባል እንደሆነ እየተነገረ ነው የሚገኘው። ተጫዋቹ እንደ ሌሎቹ ተጫዋቾች ስሙ በጉላ አይነሳም። በ29 ዓመቱ መገኘቱም የእድሜ ጣሪያው ላይ ያለፈ ያለ ተጫዋች ሊሆን እንደሚችል ይገመታል። ነገር ግን በትላልቅ መድረኮች ላይ ምን ማድረግ እንደሚችል በተደጋጋሚ ያስመስክሯል። ኦያርዛባል በቅርቡ ስፔን በዓለም ዋንጫ ሳውዲ አረቢያን ስታሸንፍ 2 ግቦችን ያስቆጠረ ተጫዋች ነው። በተለይ ያቺ የቺፕ ኳስ በጎል አግዳሚ ላይ ባትወጣ ኖሮ ሃትሪክ መስራት ይችል ነበር በዛ ጨዋታ። በዩሮ 2024 ፍጻሜ ስፔን እንግሊዝን አሸንፋ ዋንጫውን እንድታነሳ ያደረገችውን ወሳኝ ጎል ማስቆጠሩም ይታወሳል። ለሀገሩ ባደረጋቸው ያለፉት 15 ጨዋታዎች አስገራሚ የሆኑ 15 ግቦችን አስቆጥሯል። ለክለቡ ሪያል ሶሲዳድም 133 ግቦችን ያስቆጠረ ሲሆን የቡድኑ አምበል እንደሆነም ይታወቃል። ዩናይትድ ባለፈው የውድድር ዘመን እንደ ኩኛና ሚቤሚዮ ያሉ ዝግጁ የሆኑ አጥቂዎችን ማምጣቱ ያለውን ጥቅም ተመልክተናልና ኦያርዛባል የእንግሊዝ ፕሪሚየር ሊግ ልምድ ባይኖረውም ነገር ግን ከፍተኛ የእግር ኳስ እውቀትና ብስለት ያለው ተጫዋች ነው። ሙሉ የእግር ኳስ ህይወቱን በስፔን ላሊጋ ያሳለፈ ተጫዋች ነው። በርካታ የቻምፒየንስ ሊግ፣ የዩሮፓ ሊግና የዓለም ዋንጫና የዩሮ ጨዋታዎችን አድርጓል። ከዛ በተጨማሪ በማንኛውም ቦታ መጫወት መቻሉ ለዩናይትድ ተጨማሪ ጥንካሬን የሚሰጥ ነው። በሚቀጥለው የውድድር ዘመን ዩናይትድ ያው በርካታ ጨዋታዎችን እንደሚያደርግ ይጠበቃል። ሰፊ የስኳድ አማራጭ ያስፈልገዋል። በዚህም ኦያርዛባል በቁጥር 9 ቦታ ላይ መሸፈን ብቻ ሳይሆን በሁለቱም መስመሮች ዊንግ ቦታዎች ላይ መጫወት ይችላል። እንደ አስፈላጊነቱም 10 ቁጥር ይሄ የአማካይ አጥቂ ቦታ ላይ መጫወት የሚችል ተጫዋች ነውና የስፔኑ አሰልጣኝ ሉዊስ ዴላ ፎንቴ ተጫዋቹን ከታላላቆች መካከል ታላቅ ሲሉ ይገልጹታል። አክለውም ይህንን በጨዋታው በብልህነቱና ጨዋታውን በሚተረጉምበት መንገድ ማየት ትችላለህ በሚል ያነሳሉ። በመስመሮች መካከል በመንቀሳቀስ ረገድ ከምርጥ ተጫዋቾች አንዱ ነው ይሉታል። አሰልጣኙ ትላንት በሰጡት መግለጫ ላይም እንደሱ እግር ኳስን የሚረዳ ተጫዋች ጥቂት ነው በማለት ገልጸውታል። ኦያርዛባልና በጎል አስቆጣሪነቱ ረገድም ልዩ ነው ሲሉ ማወድሰውታል። የስፔን አጥቂ በቅርቡ ከባርሴሎና ጋር ስሙ ሲገናኝ የቆየ ቢሆንም በ29 ዓመቱ በእንግሊዝ አዲስ ፈተና ለመጋፈጥና ለወጣቱ ሼሽኮ ልምድ ለማካፈል ጥሩ እድሜ ላይ ይገኛል እየተባለ ነው የሚገኘው። ዩናይትድ ታዲያ እነዚህን ሴቶች ተከትሎ ተጫዋቹን ያመጣል ወይ የሚለው የሚጠበቅ ቢሆንም በርካታ መገናኛ ብዙሃን ከዩናይትድ ጋር ስሙን እያገናኙት ያለ ተጫዋች ሆኗል። በመጨረሻም በትላንትናው ዘገባችን ላይ ሀሳብ አስተያየቶቻችሁን የሰጣችሁ ቤተሰቦቻችንን መልእክት ላንሳ። ቃላብ የዝውውር ገበያው የቼስ ጨዋታ አይደለም፣ እድል ይመጣል ያልፋል። ኢኔዎስ ውሳኔ ውሰዱ፣ በማቲያስ ፈርናንዴዝ ጉዳይ ላይ ወስኑ የሚል አስተያየት ሰጥቶናል። በትክክል ነው ሀሳቦች እያነሳው። ከዛ በተጨማሪ አብዱል ሰመድ ፈሩ ዩናይትድ ለቀጣዩ ሲዝን እጅግ ተሻሽሎ ከተቀናቃኞቹ ጋር በመጋፈጥ የዋንጫ ተፎካካሪ እንደሚሆን እየጠበቅን ባለንበት በዚህ ሰዓት ታርጌቶቹ በታናናሾቹ በቀላሉ ሲነጥቅ የምንመለከትበት ጊዜ ላይ ደርሰናል። ኢኔዮሶች ሲመጡ የባይ ተመልካች ከመሆን እንደሚያድኑን በማሰብ ሰንቅ የነበረውን ትልቅ ተስፋ አሁን ላይ ሙሉ በሙሉ ከአእምሮ እየወጣ ነው። ነገር ግን የደጋፊዎች ተቃውሞ እንደሚበረታና ወደፊት ለክለቡ የሚቆረቆር ሌላ ባለሀብት ይዞት እንደምንደሰት እርግጠኛ ነኝ። እድሜ ከጤና ጋር ለሁላችን የሚል አስተያየት ሰጥተዋል። አዎ በትክክል ኢኔዮሶች ያው ዝውውር ላይ እየተጣደፉ አይደሉም ወይንም ፈዝዋል ማለት ይቻላልና ከዛ ጋር በተያዘ ነው አብዱል ሰመድ ፈሩ ተቃውሞውን ኢኔዮሶች ላይ ያሰማበትን አስተያየት የጻፈልን። ደሳለኝ አንዱ ዓለም ስለ ማንቸስተር ስታዲየም ትንሽ በለን የሚል አስተያየት ሰጥቷል። ያው ባለፈው ዘገባችን በስፋት አንስተናል። የማንቸስተር ከተማ ከንቲባ መነሳታቸውን ተከትሎ የስታዲየሙ ሊጓተት ይችላል የሚሉ ዘገባዎች ሲወጡ ነበር። ነገር ግን ምንም አይነት ችግር እንደማይገጥምና ዩናይትድ የስታዲየም ማስፋፊያውን እንደሚቀጥል እንደዚሁም ከኦልድ ትራፎርድ ጀርባ ያሉ ነዋሪዎችም እንደሚነሱና ስምምነት ላይ መደረሱን በስፋት ስናነሳ ነበር በባለፈው ዘገባችን። ከዛ ውጪ ነበብ ተርፎ እንኳን ደህና መጣ ካለ በኋላ ማቲያስ ፈርናንዴዝ ለክለባችን ዩናይትድ ይፈርማል ብለህ ታስባለህ የሚል ጥያቄ ጠይቆናል። አሁን ባለው ሁኔታ ማቲያስ ፈርናንዴዝ የሚፈልገው ማምራት የሚፈልገው ወደ ዩናይትድ ነው። ቶተንሃም ምንም እንኳን ከተጫዋቹ ጋር በግል ጉዳዮች ላይ ስምምነት ላይ ቢደርስም ተጫዋቹ በቻምፒየንስ ሊግ መጫወት ይፈልጋል። ከዛ ውጭ ከብሔራዊ ቡድን አጋሩ ብሩኖ ፈርናንዴዝ ጋር መጫወት ስለሚፈልግ የተጫዋቹ ምርጫ ዩናይትድ ነው። ግን ዩናይትድና ዌስትሃም መስማማት አለባቸው። ብቸኛው እስካሁን ድረስ ችግር የሆነው ጉዳይ ይሄ ብቻ ነው። ሰላም ለመላ ዩናይትዳውያን እንዲሁም ለስፖርት ወዳዱ ማህበረሰብ ይሁንልኝ በሚል ሙባረክ ከሰላም ሰፈር አስተያየቱን ሰጥቶናል። ሁላችሁንም ለሰጣችሁን አስተያየት እጅግ አድርገን እናመሰግናለን። ዛሬም ባነሳናቸው ዘገባዎቻችን ላይ ሀሳብ አስተያየቶቻችሁን በኮሜንት እንጠብቃለን። አዳዲስ የሆናችሁ ዩናይትዳውያን ቤተሰቦቻችን ታዲያ ቻናሉን ሰብስክራይብ ማድረግ እንዳይረሳ። በያላችሁበት በመላው ዓለም ያላችሁ ዩናይትዳውያን ሰናይ ጊዜ እንመኛለን።